አባትህ እናትህን ማታ ማታ ያደርጋታል ሲለው ማሙሽ እና ራቷን በልታ ይቀርላታል። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልብ ወለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች የአባቴና የእናቴ የጋብቻ ኢዮቤልዩ። ያኔ በደጉ ዘመን አባቴ ለዓመት በዓል የሚሆን በግ ሲገዛ አቃቂር ማውጣት ይወድ ነበር። ለምሳሌ ቀንዱ ተጠማዞ ወደ ጀርባው የዞረ በግ ቢሞት አያርድም ነበር፣ ውቃቤ አይወድልኝም ይላል። ዛሬ ግን እናቴ ዋጋው ይቀንስለት እንጂ እንኳን ቀንዱ ፍሪምባው በጀርባው ቢዞር አይለቀውም። አሁንማ አዲስ አበባ ውስጥ ስጋ ነክ የሆነ ነገር እጅግ ውድ ከመሆኑ የተነሳ ፍሪምባ የሚለው ቃል ራሱ የሆነ የሩቅ አገር ስም እየመሰለ መጥቷል። አለ አይደል? እንደ ዋልድባ፣ አውራምባ፣ ቆላድባ፣ ፍሪምባ። ደግነቱ ሰሞኑን እግዚአብሔር በቸርነቱ እየጎበኘን ይመስላል። በቀደም ለታ በድሬዳዋ ከተማ ላይ የዘነበው ዓሣ ለዚህ ምስክር ነው። በእርግጥ በቪዲዮ እንዳየሁት የዘነበው ዓሣ ከ4 አይበልጥም፣ ግን በቃ ለሙከራ ስርጭት ያክል በቂ ነው። አቤቱ ለድሬዳዋ ከተማ 4 ዓሣ እንዳዘነብህ በቤተ መንግሥት አካባቢ 4 ፈረሱላ ሚጥሚጣ እንድታዘንብ እንባልድሃለን። ልመጣ ስል አባቴና እናቴ በትዳር የቆዩበትን 40ኛ ዓመት በዓል አከበሩ። ጎበዝ፣ ይሄ ቀላል እንዳይመስላችሁ። በዚህ ዘመን አይደለም በትዳር ዝም ብሎ 40 ዓመት በሕይወት መቆየት መቻል ራሱ ከባድ እየሆነ ነው። የተዋሱትን የድግስ ዕቃ ሳይመልሱ ቀለበታቸውን የሚመልሱ ባለትዳሮች እየበረከቱ ነው። እንዲያውም አንዳንዴ ሳስበው እንደ ሰርግ ሁሉ ለፍቺ መደገስ ቢጀምር ቤታችን መብላት እናቆም ነበር። በነገራችን ላይ ወደዚህ ልመጣ አካባቢ ገንዘባቸውን የሚጥሉበት ያጡ አንዳንድ የቦሌ ሀብታሞች ለፍቺ መደገስ ጀምረው ነበር። እንዲያውም በአንዱ የፍቺ ድግስ ላይ የፕሮግራም መሪ ሆኖ የመስራት ዕድል ገጥሞኛል። በመጀመሪያ ታዳሚዎች ቦታቸውን ይይዛሉ። በመቀጠል ተሰናባቿ ሚስት በትዳር ቆይታዋ ያሳለፈችውን መከራ የሚገልጽ አጠር ያለ የ2 ሰዓት ንግግር ታደርጋለች። በማስቀጠል የቀድሞ ባልተብየው ከገረድ ጋር ሲዋሰብ በድብቅ የቀረጸችውን ቪዲዮ ለድምተኛው ታሳያለች። በማስከተል ተሰናባቹ ባል ለፍቺ የተዘጋጀውን ኬክ በያዘው ገጀራ ይቆርሳል። ከዚያ ለጥቆ ድምፃዊ አለማየሁ እሸቴ የቀድሞ ባል ለተሰናባቿ ሚስት የመረጠላትን ችግርሽ በኔ ያልፋል የተባለውን ዘፈን ይጫወታል። በመጨረሻ ተፋቾች በአድማ በታኝ መኪና ታጅበው ወደ ቤታቸው ይሄዳሉ። እንደኔ በዘመኑ ለፍቺ ዋና ምክንያት የሆነው የወንዶች አመንዝራነት ይመስለኛል። ባለፈው አንድ ከአዲስ አበባ የመጣ ታዋቂ አርቲስት የጄኒፈር ሎፔዝን ትንሽ እህት ከምትመስል ከአንዲት ስፓኒሽ ጋር ሲቀብጥ አገኘሁት እና ቀረብ ብዬ ቅናትና ምክር በተቀላቀለበት ድምፅ ምን ነው ወንድሜ ባለትዳር መሆንን ረሳው ብለው፣ ልክ ነው ባለትዳር ነኝ፣ ግን የተፈራረምኩት ለሀገር ውስጥ ብቻ ነው በማለት መልሰን በኢዮቤልዩ በዓል ላይ አባቴ ንግግር ሲያደርግ በትዳር በቆየንባቸው ጊዜያት ባለቤቴን አንድ ቀን እንኳን ተሳስቼ በጥፊ መትቻት አላውቅም አለ። እውነቱን ነው። አባቴ እናቴን አንድ ቀን እንኳን በጥፊ መቷት አያውቅም። ለነገሩ የቆላ ከዝራው እያለለት ለምን በጥፊ መታታል? ከጓደኞቼ አንዱ የድሮ እናቶች ከባሎቻቸው ጋር ለብዙ ዘመን የኖሩት ወደው ሳይሆን በጊዜው ትዳር አማራጭ የሌለው ፕሮፌሽናል ስለነበረ ነው ብሎኛል። እዚህ ላይ አንድ ወቅት ትዝ አለኝ።
ገጠር ውስጥ አንድ ጎረምሳ እረኛ አንዱን ትንሽ ብላቴና ያስቆመውና ማሞሽ አባትህ እናትህን ማታ ማታ ያደርጋታል ሲለው ማሙሽ እና ራቷን በልታ ይቀርላታል። አባቴ በበዓሉ ላይ ባደረገው ንግግር በትዳራችን የመጀመሪያው ዓመታት በጣም ቀና ስለነበር በቀን ቢያንስ አንድ ጊዜ ከመንደር ጎረምሳ ጋር ሳልደባደብ ወደ ቤት ያልገባም ነበር ያለው እውነቱን ነው። ደግነቱ ያኔ ጠብ ባለበት ቦታ ሁሉ ገላጋይ አይጠፋም ነበር። እንዲያውም አንዳንድ ጎረምሶች ለጠብ የሚያነሳሳቸው በአካባቢው በቂ ገላጋይ መኖሩን ማወቃቸው ይመስለኛል። ያኔ ዝም ብለህ ሰፈር መጎለት ሲሰለችህ እንኳን በጡጫ በግልምጫ ሊጥልህ የሚችለውን ግድንግል ጎረምሳ ከመሬት ተነስተህ ነገር ትፈልገዋለህ። አገር አማን ነው ብሎ በቆመበት ቦታ ሄደህ የተሰቀለ ስዕል እንደሚያወርድ ሰው ተንጠራርተህ ታንቀዋለህ። ወዲያው የሰፈሩ ሰው በነቂስ ወጥቶ ተው እባክህ በመብርሃን ብለህ የዛሬ ማረው እያለ ይገላግልሃል። አንተም በገላጋዮች ሰፋፊ ጀርባ ተከልለህ ስማ ዛሬ በመብርሃን ስም ባልያዝ ኖሮ እጄ ላይ ጠፍተህ ነበር እያልክ ትደነፋለህ። በልብህ ግን ዛሬ መብርሃን በገላጋዮች አድራ ባትታደገኝ ኖሮ በዚህ ሰውዬ እጅ ላይ አልበረክትም ነበር ትላለህ። ዛሬ ወንድሜ አዲስ አበባ ውስጥ አትደባደብ እንጂ ከተደባደብህ ከሞት በቀር የሚገላግል የለም። ገና መከታከት ሲጀምር አላፊ አግዳሚው የሚቸኩልበትን መንገድ ትቶ ከበብ ያደርግህና ፈንድሻውን እየቃመ እንደ ሲኒማ ይመለከታል። ባለፈው ሲፈርድብኝ ከአንዱ የሰፈራችን የታክሲ አስከባሪ ጋር ተጣላሁ። ተራ አስከባሪው በትርፍ ጊዜው የየካ ክፍለ ከተማን ወክሎ ቦክስ እንደሚወዳደር የተረዳሁት ሆስፒታል ውስጥ ከኮማዬ ከነቃሁ በኋላ ነው። ብቻ ተያይዘን ሲለኝ ስለው፣ ሲጥለኝ ስጥለው፣ ሲኮረኩመኝ ስኮረኩመው፣ ኖ ሐቁን ልናገር፣ ሲለኝ ስቀበለው፣ ሲጥለኝ ስሸከመው፣ ሲኮረኩመኝ ስገረምመው ግማሽ ሰዓት ያህል ቆየን። ከዚያ እንደምንም ብዬ ስስ ብልቱን መፈለግ ጀመርኩ። ድንገት ግን አይን ያለው አሎሎ በሚመስል ራሱ ሰርኔ ላይ በቴስታ ሲለኝ አይደለም ስስ ብልቱ ራሱ ሰውየው ባለ ብልቱ ተሰወረኝ። ብቻ ትንሽ ነፍስ ስገዛ ከአቧራው መሃል የሆነ የጣውላ መክተፊያ የሚመስል መዳፍ እየወጣ ይቀጠቅጠኛል። ይህኔ ስስ ብልቱን መፈለግ ትቼ ገላጋይ መፈለግ ጀመርኩ። አንድ የሰፈራችን ልጅ ብቅ ብሎ ሞባይል ከኪሱ ሲያወጣ ፖሊስ ሊጠራልኝ ነው ብዬ ተስፋ አደረግኩ። ልጁ ግን አካባቢው ከሚገኝ ጉብታ ላይ ወጥቶ ቪዲዮ መቅረጽ ጀመረ። ከሁለት ቀን በኋላ አጎቴ ሆስፒታል ውስጥ መጥቶ ሲጠይቀኝ መደብደብህን ያየሁት በዩቲዩብ ነው አለኝ። ዩቲዩብ ላይ ተጭኗል አልኩት ገርሞኝ። አዎ ሲዝን 1 ተጭኗል። በጣም አመሰግናለሁ። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልብ ወለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች